ቲክቶክ በኢትዮጵያ የብሔር መከፋፈል ላይ ምን ይዞ መጣ? አብይ አህመድ መከላከያ ለምን አይደርስም? ምናምን መከላከያ ያለው ጠቅላላ ፋኖን እየጠበቀ ነው። ይህ ጥያቄ ከጥቂት ዓመታት ቢሆን ኖሮ እንደ ማጋነን ይቆጠር ነበረ። ነገር ግን በዛሬው ኢትዮጵያ ውስጥ ይህ የብዙዎች ስጋት ብቻ ሳይሆን የዕለት ተዕለት እውነታም ሆኗል። በስልካችን ስክሪን ላይ በምቾት የምናያቸው ቪዲዮዎችም በመቶ ኪሎ ሜትሮች ርቀት ላይ ወደሚነዱ እሳቶችና ወደሚፈሱ ደሞችም ሲቀየሩ እየተመለከትን እንገኛለን። ቲክቶክ ለዓለም የተዋወቀው በደስታ በዳንስና በሙዚቃ ታጅቦ ነበረ። ነገር ግን ለኢትዮጵያ ይህ መድረክ ከመዝናኛነት ባለፈ የብሔር ግጭትና የጥላቻ ንግግሮች የሚቀጣጥሉበት የዲጂታል ጦር ሜዳም ሆኗል። በሚሊዮን የሚቆጠሩ ሰዎች እርስ በርስ የሚጋጩት ግን ሰዎች ብቻ አይደሉም። ከጀርባ ሆነው ሰው ከሰው የሚያለያዩ ቁጣን እንደ ነዳጅ የሚጠቀሙና ለትርፍ ብቻ የተነደፈውን አልጎሪዝም ወይንም የትኩረተ ስልት ቀመርም ነው። ዛሬ የምንመረምረው ፖለቲካን ብቻ ሳይሆን ከስልካችን ስክሪን ጀርባ ያለውን ኮድን ይሆናል። ቲክቶክ በኢትዮጵያ የብሔር መከፋፈል እንዴት አባባሰው የሚለውንና የአርቲፊሻል ኢንተለጀንስ አውታርስ ለንጹሃን ሕይወት መጥፋት እንዴት ምክንያት እየሆነ መጣ የሚሉትን በትኩረት የምንመለከት ይሆናል። ነገሩን ከ2010 ጀምሮ እንመልከተው። በ2010 መጀመሪያ ላይ ዓለም ማህበራዊ ሚዲያን እንደ ታላቅ ነፃ አውጪ ትመለከተው ነበረ። የአረብ አብዮት፣ የዜጎች ጋዜጠኝነት ሚና መነሳሳትና ዓለም አቀፋዊቷ መንደር በመጨረሻም አንድ ላይ የመጣች እንደሆነ የሚያሳዩ ተስፋን አይተን ነበረ። ሁላችንም በማግኘት እድል ለሌለው በተሻለ ሁኔታ እንረዳለን ብለን አስበንም ነበረ። ነገር ግን ወደ ዛሬው ዘመን ስንመጣ ያ ህልም ሆኖ ቀርቷል። ይህ ደግሞ ከ120 ሚሊዮን በላይ ህዝብ ባላት 80 በላይ ብሔረሰቦች ላሏትና ደም አፋሳሽ ታሪክ ለበዛባት ኢትዮጵያ በላይ በግልጽ የሚታይበት ቦታ የለም። በኢትዮጵያ የቲክቶክ መምጣት ሙዚቃ ወይንም ቀልድን ለማጋራት የሚያስችል አዲስ መንገድ ብቻ አልነበረም። ቤንዚን በተሞላበት ክፍል ውስጥም ክብሪትን የመጣል ያህል ሆኗል። የቲክቶክ አልጎሪዝም ወይንም የሂደት ቀመር እስካሁን ከተሰሩት የሰውን ትኩረት በመሳብ ረገድ እጅግ ቀልጣፋ ማሽን ነው። እናንተ ጥልቅ ዝንባሌዎችን ለመረዳትና እነዚያን በከፍተኛ ፍጥነት መልሶ እንዲያሳይ ተደርጎ የተሰራ አልጎሪዝም ነው። ነገር ግን ይህ ማሽን በእርስ በርስ ጦርነት አፋፍ ላይ ባለች ሀገር ውስጥ ሲሰማራ ምን ይፈጠራል? ይዘቱስ የሚቆጣጠረው አርቲፊሻል ኢንተለጀንስ ወይንም ኤአይ ሊጠብቃቸው የሚገቡትን ሰዎች ቋንቋን ማንበብ እንኳን በማይችልበት ጊዜ ምን ይከሰታል የሚለውን ጉዳይ በጥልቀት እንመረምራለን። የቲክቶክ ፎር ዩ ገጽ በኢትዮጵያ የብሔር መከፋፈል እንዴት እንዳቀጣጠለ፣ ጎረቤቶችን ወደ ጠላትነት እንዴት እንደቀየረና ዲጂታል ቪዲዮዎች ወደ እውነተኛ ዓለም ጥቃት እንዴት እንደተለወጡም የምንሆናል። ይህ የትርክቱ ስልት ቀመር ወይንም አልጎሪዝሙ ታሪክ ነው። ውድ የማለዳ ቤተሰቦቻችን የምንሰራቸውን ቪዲዮዎች ከወደዳችኋቸው ቪዲዮ ላይክ፣ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ይወዳጁን እያልን ወደ ዛሬ ጥንክራችን እናልፋለን። ቲክቶክ በኢትዮጵያ ውስጥ ለምን ያን ያህል አደገኛ እንደሆነ ለመረዳት በመጀመሪያ ሁኔታውን መረዳት ያስፈልጋል። ኢትዮጵያ ልዩ ሀገር ናት፣ በጭራሽ አልተገዛችም። እናም ማንነቷ የተገነባው ውስብስብ በሆነው የብሔራዊ ፌዴራሊዝም ስርዓት ነው። ለብዙ አስርተ ዓመታት ስልጣን በተለያዩ ቡድኖች መካከል ሲዘዋወርም ቆይቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ በ2018 እንደ አውሮፓውያን አቆጣጠር ስልጣን ሲይዙ የዲጂታል በሮች በከፍተኛ ሁኔታ ተከፈቱ። ቀደም ሲሉ የታገዱ በሺዎች የሚቆጠሩ ድረገጾች እገዳቸው ተነሳ። በሚሊዮን የሚቆጠሩ ሰዎች ለመጀመሪያ ጊዜ ስማርት ስልኮችን መጠቀማቸውን ቀጠሉ። የዲጂታል ወርቅ ፍለጋ የመሰለ ሁኔታም ነበረ። ነገር ግን ይህ መከፈት የተከሰተው የብሔር ውጥረቶች ወደ መፍላት ደረጃ በደረሱበት ወቅት ላይም ነበረ። ቲክቶክ እዚህ ጋር ይገባል። እንደ ፌስቡክ ወይንም ኤክስ የቀድሞ ትዊተር ባንተ ማህበራዊ ትስስር በምትከተላቸው ሰዎች ላይ ከመከተል ይልቅ ቲክቶክ በፍላጎት ላይ የተመሰረተ ነው። ጓደኞች እነማን እንደሆኑ ግድ አይሰጠውም።
ግድ የሚሰጠው የምታየው ነገር ብቻም ነው። የብሔር ማንነት ዋነኛ የመተርጎሚያ መንገድ በሆነበት ሀገር ውስጥ አልጎሪዝሙ ወይንም የብሔር ኩራትና የብሔር ቁጣ ለተጠቃሚው ትኩረት ለመሳብ እጅግ ኃይለኛ መንገዶች መሆናቸውን በፍጥነትም ተረድቷል። እስቲ ስለ ፎር ዩ ገጽ እናውራ። የቲክቶክ ገጽ ማሻሻያ ሞተር ነው። ብቸኛው ግብ አንድ ተጠቃሚ በቲክቶክ ላይ የሚያሳልፈውን ጊዜ ማሳደግም ነው። በኮምፒውተር ሳይንስ ቋንቋ አልጎሪዝም ኮላቦሬቲቭ ፊልተሪንግ እና ዲፕ ኒውራል ኔትወርክ የተባሉ ዘዴዎችን ይጠቀማል። በሺዎች የሚቆጠሩ ምልክቶችን ይመለከታል። በአንድ ቪዲዮ ላይ ለምን ያህል ጊዜ እንደቆዩ ደግመ ካየኸው ወይንም ካጋራኸው ችግሩ እዚህ ጋር ነው። የሰው ልጅ ስነ ልቦና ኔጌቲቭ ባይስ ለአሉታዊ ነገር የመላመድ ዝንባሌ እንዲኖረው ሆኖ የተገነባ ነው። ከአዎንታዊ ዜና ይልቅ ለአደጋዎች ትኩረት እንዲሰጥ በባዮሎጂ የታዘዝነን። አንድ ተጠቃሚ የተቃውሞ ቪዲዮ ካየ አልጎሪዝሙ ይህ ተጠቃሚ ለሰብአዊ መብቶች ፍላጎት አለው አይልም። ይልቁንም ይህ ተጠቃሚ በሆነ ማህበረሰብ ላይ ያተኮሩ ይዘቶችን በጥብቅ ይመለከታል ይላል። ስለዚህ ሌላ ቪዲዮ ያቀርብለታል፣ እንደገና ሌላ። ነገር ግን የተጠቃሚውን ትኩረት አጥብቆ ለመያዝ ይዘቱን ይበልጥ ጠንካራ እየሆነ እንዲሄድም ያደርገዋል። ብዙም ሳይቆይ ያ ተጠቃሚ ዜና ማየቱን ያቆማል። የሚያው ዲጂታል ወታደሮች፣ ምሁራን ፖለቲካል ማንነትን ማጋነን የሚበዛበት ዘይቤ የሚጠቀሙ ይዘቶችን ይጠቀማል። እነዚህ ይዘት ፈጣሪዎችም ከፍተኛ ጉልበት ያለው ሙዚቃ፣ ጠንካራ ለኤዲቲንግ እና ቀስቃሽ ንግግሮችን በመጠቀም የራሳቸውን ብሔር እንደ ተጠቂ፣ ሌላውን ቡድን ደግሞ እንደ አጥቂ አድርገው ያቀርባሉ። ይህ ተመላላሽ ውህደት ፊድባክ ሉፕ ይፈጥራል። ተጠቃሚው ይበልጥ በተከታተለ ቁጥር አልጎሪዝሙ ይበልጥ አከራካሪ ይዘቶችን ይመግበዋል። በሚሊዮን የሚቆጠሩ ሰዎች ተቃራኒ ሀሳብ በማያዩበት ዲጂታል ጉድጓድ ውስጥ እንዲገቡም ያደርጋቸዋል። የሚያዩት እነሱን ቁጣ የሚያጸድቅ የእውነት ስሪት ብቻ ይሆናል። ታሪኩ ወደ ጥቁርና ይበልጥ ቴክኒካዊ ወደሆነ አቅጣጫ የሚዞረው እዚህ ጋራም ነው። ቲክቶክ የጥላቻ ንግግርን ለመከላከል ይዘቶችን የሚቆጣጠር መረጃ እንዳለው ይናገራል። በሺዎች የሚቆጠሩ ተቆጣጣሪዎችና የላቀ አርቲፊሻል ኢንተለጀንት ወይንም ኤአይ እንዳላቸው ይነገራል። ነገር ግን ትልቅ የመለየት ክፍተት አለ። አብዛኞቹ የዓለማችን የላቁ የኤአይ ሞዴሎች እንደነ ቻት ጂፒቲ 4 ወይንም የቲክቶክ የውስጥ ይዘት መለያዎች የሰለጠኑት እንደ እንግሊዘኛ፣ ቻይንኛና ስፓኒሽ ባሉ ሰፊ መረጃ ባላቸው ቋንቋዎች ነው። ኢትዮጵያ ግን በሲሊከን ቫሊ እይታ አነስተኛ ዲጂታል መረጃ ያለው ቋንቋ አካባቢ ላይ ናት። አማርኛ፣ አፋን ኦሮሞ፣ ትግርኛ እነዚህን በ10 ሚሊዮኖች የሚቆጠሩ ተናጋሪዎች ያሏቸው ቋንቋዎች ናቸው። ነገር ግን ለኤአይ ስልጠና የሚሆን በጣም ትንሽ ንጹህ መረጃ እንዳላቸው ይነገራል። አንድ ጽንፈኛ በአማርኛ ኮድ የተደረገ ስድብ ወይንም ወደ ጥቃት የሚያመራ ታሪካዊ ስድብን ያለበት ቪዲዮ ሲለጥፍ ኤአዩ ብዙውን ጊዜ ሳይገነዘበው ያልፋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እና እንደ ክሪስቲያን ሚሸልስ ኢንስቲትዩት ያሉ ዓለም አቀፍ አካላት ተመራማሪዎች እንደሚጠቁሙትም በእንግሊዘኛ የሚለቀቁ የጥላቻ ንግግሮች ወዲያኑ ስታግድ፣ በኢትዮጵያ ቋንቋዎች የሚለቀቁ ግን ለሳምንታት ሊቆዩ ይችላል ይላል። በከፍተኛ ሁኔታም ይሰራጫሉ። በሚሊዮን የሚቆጠሩ ሰዎች ዘንድም ይዳረሳሉ። አንድ ሰው መቆጣጠሪያው ጋር ከመድረሱ በፊት ቪዲዮ በመሬት ላይ ወደሚደረግ ጥቃት ተተርጉሞ ይቀመጣል። የኢትዮጵያ የቲክቶክ ቀውስ በጣም አስገራሚ ነው። እናም ተስፋ የሚያስቆርጡ ከሆኑ ነገሮች አንዱ አከራካሪ ይዘቶች ብዙ ጊዜ ከኢትዮጵያ ውስጥ እንኳን የማይመጡ መሆናቸው ነው። የሚወጣው ከዲያስፖራው ነው። በአሜሪካ፣ በካናዳ፣ በአውሮፓና በመካከለኛው ምስራቅ የሚኖሩ በሚሊዮን የሚቆጠሩ ኢትዮጵያውያን አሉ። እነዚህ ግለሰቦች ከፍተኛ ፍጥነት ያለው ኢንተርኔት፣ ዘመናዊ አይፎኖችና በዋናነትም በምዕራባውያኑ የነጻነት ሕግና ጥበቃ ውስጥ ያሉም ናቸው። በትግራይ ጦርነት ወቅት ከ2013 እስከ 2015 ዓመተ ምህረት የዲጂታል ወታደሮች መነሳት አይተናል። በዲያስፖራ የሚገኙ ይዘት ፈጣሪዎች ቀኑ ሙሉ የጦርነት ፕሮፓጋንዳ የሆኑ የቲክቶክ ቪዲዮዎችን ሲያመርቱ ይውላሉ። ሌላኛው ግን የሚያንቋሽሹ የጥላቻ ምስሎችንም ሲያጋሩ አይተናል። እነዚህ ይዘት ፈጣሪዎች በምዕራቡ ዓለም ስላሉ ቃላቶቻቸው ከሚያስከትሉት አካላዊ መዘዝ የተቆራረጡ ናቸው። እነዚህ የሰሩት ቪዲዮ በጎንደር አቅራቢያ ባለ መንገድ ወይንም በአዲስ አበባ ዳርቻ ግጭት ቢቀሰቀስ እነሱ የሚደበቁ አይደሉም።
እነሱ ለንደን ወይንም ዲሲ ሆነው የእይታ ቁጥራቸው ሲጨምር እያዩ በሰላም ይኖራሉ። ይህ የርቀት መቆጣጠሪያ መከፋፈል ነው። አልጎሪዝሙ ይህንን ከዲያስፖራ የሚመጣ ከፍተኛ ጥራት ያለውና ብዙ ሰው የሚያውን ይዘት ወደ ኢትዮጵያ ተጠቃሚዎች ይገፋዋል። ይህም በመሬት ላይ ያለውን እውነታ የተለየ ቢሆንም እንኳን ግጭቱን ሁሉም ቦታ ያለ ሰላም የማይችልና ሌላ ወገንን እየተደራጀ እንደሆነ እንዲሰማ ያደርጋል። ቲክቶክ ከመከፋፈል አንጻር ከፌስቡክ ወይንም ከትዊተር ለምን የበለጠ አደገኛ ሆነ? ምክንያቱም የምስል የበላይነት ነው። ጽሁፍ ማንበብን ይጠይቃል። የተወሰነ የአእምሮ ሂደትን ያስፈልገዋል። ነገር ግን በብሔራዊ መዝሙር የታጀበ የሚቃጠል ቤት የሚያሳይ የ15 ሰከንድ ቲክቶክ ቪዲዮ ምክንያታዊ አንጎል አልፎ በቀጥታ ወደ አሚዶላ ፍርሃትና ህልውናን ወደሚቆጣጠረው የአንጎል ክፍል ይሄዳል። የቲክቶክ አሰራር ደግሞ ሪሚክስ መልሶ ማቀናበር ለማድረግ በጣም ቀላል ነው። ለደስታ ተብለው የተሰሩት ዱዊትና ስቲች የተባሉ ባህሪያት በኢትዮጵያ ውስጥ እንደ መሳሪያነትም እያገለገሉ ይታያል። አንድ ይዘት ፈጣሪ ቪዲዮ ይለጥፋል፣ ሌላኛው ደግሞ ስድብ ወይንም ተቃራኒ ሐሳብ ለመጨመር ቪዲዮን ይቀጥላል ማለትም ስቲች ያደርገዋል። እነዚህ የቪዲዮ ውጊያዎችም አልጎሪዝሙ ሊያስተዋውቀው የሚወደውን የግጭት ትርኢትን ይፈጥሩለታል። ይህ ምስል ላይም ያተኮረ ተፈጥሮ ደግሞ የተሳሳቱ መረጃዎችን ለማስተካከል አንድ የመረጃ ፈጣሪ አንድ ቪዲዮ ከ3 ዓመታት በላይ በሀገር የተቀረጸ መሆኑን የሚያስረዱ ጽሑፍ ጽፎ እስከሚያጠናቅቅ ድረስ ዋናው የቲክቶክ ቪዲዮ 5 ሚሊዮን ሰዎች ጋር እይታ ያገኛል። በቲክቶክ ዓለም ውስጥ ፍጥነት ሁል ጊዜ ከእውነት ይበልጣል። ታዲያ ምን እየተደረገ ነው የሚለውን እንመልከት። በ2004 የኢትዮጵያ የመጀመሪያው የብሔራዊ አርቲፊሻል ኢንተለጀንስ ፖሊሲ አጽድቃለች። ኤአይን ለግብርና ለጤናና ለኢኮኖሚ እድገት ለመጠቀም ያለመ ትልቅ ሰነድም ነው። ነገር ግን ተቾች ማህበራዊ ደህንነት መኖር ያለበት ቦታ ላይ ትልቅ ክፍተት አለው ይላሉ። ፖሊሲው ትኩረት የሚሰጠው አጠቃቀም ላይ ነው። እንዴት ተጨማሪ ኤአይን ወደ ሀገር ውስጥ ማስገባት እንደሚቻል ላይ፣ አልጎሪዝሞቹ ለሚያደርሱ ጥፋት እንደ ቲክቶክ ያሉ ኩባንያዎች እንዴት ተጠያቂ ማድረግ እንደሚቻል በቂ ትኩረት አይሰጥም። እዚህ ጋር ውጥረት አለ። የኢትዮጵያ መንግስት በተለያዩ ጊዜያት የተሳሳቱ መረጃዎች ስርጭትን ለማስቆም ኢንተርኔትን ሙሉ ለሙሉ ዘግቷል። ነገር ግን ኢንተርኔት መዝጋት ኢኮኖሚን የሚጎዳና የሰዎች ሕይወት አድን መረጃዎችን እንዳያገኙ የሚከለክል ጎጂ እርምጃ መሆኑን አይተናል። እውነተኛው መፍትሄ ኢንተርኔት መዝጋት አይደለም፣ ኩባንያዎች በሚሰሩባቸው ሀገራት ቋንቋ መሰረተ ልማት ኢንቨስት እንዲያደርጉ ማስገደድ ነው። ቲክቶክ ከኢትዮጵያን ተጠቃሚዎች ገንዘብ የሚያገኝ እስከሆነ ድረስ ኤአይን በአማርኛ ወደ እንግሊዘኛ እንዲረዳ የሚያደርግ የሞራልና ማህበራዊ ግዴታ እንዲቀመጥ አለበት። ስለ አልጎሪዝሙና የመረጃ ስብስቦች ስናወራ ነገር ግን የሰው ልጅ ዋጋን ማስታወስ አለብን። ከእያንዳንዱ ታዋቂ የጥላቻ ንግግር ቪዲዮዎች በስተጀርባ ህይወቱ እየተነካ ያለ እውነተኛ ሰው አለ። በቲክቶክ ላይ የሚሰራጭ ዲጂታል ወሬዎች አብያተ ክርስቲያናት እንዲቃጠሉ፣ ቤተሰቦች እንዲፈናቀሉና ለመዳን ትውልዶች የሚወስድ ጠባሳዎች እንዲፈጠሩ ያደረገባቸው ሁኔታዎችንም አይተናል። አልጎሪዝሙ ደም አያይም፣ የሚያየው የእይታ ጊዜን ብቻ ነው። አንድ ሚስጥራዊ ኤአይ የታዳጊ ሀገርን ማህበራዊ ትርክት እንዲቋረጥ ስንፈቅድ ሰላማችንን ለትርፍ ብቻ ለተሰራ ማሽን አሳልፈንም እየሰጠን ነው እንደማለት ነው። ቲክቶክ በኢትዮጵያ የብሔር ውጥረት አልፈጠረም። እነዚያ ውጥረቶች ለዘመናት የነበሩ ናቸው። ነገር ግን ቲክቶክ ምናልባትም ከጊዜ የበለጠ አደገኛ ነገርን አድርጓል። ውጥረቶቹን አፍጥኗቸዋል። እጅግ በጣም ጽንፈኛ የሆኑ ድምጾችን ወስዶ ዓለም አቀፍ የድምጽ ማጉያ ሰጥቷቸዋል። ከዚያም እነዚህ ድምጾችን በነገሩ ይበልጥ ሊነኩ የሚችሉ ሰዎች ዘንድ እንዲደርሱ አልጎሪዝሙ ተጠቀመ። የፎር ዩ ገጽን የክፉ ዝንባሌዎች መስታወትም አደረገው። ኢትዮጵያ ታሪክ ለቀሪው ዓለም ማስጠንቀቂያም ነው። ኤአይ በህይወታችን ውስጥ ይበልጥ እየተዋደ ሲሄድ ቋንቋ ክፍተትና የቁጣ ኢኮኖሚ በየቦታው ደካማ ዲሞክራሲዎችና ብዙ ብሔረሰቦች ያሉባቸው ማህበረሰቦችን መፈተኑንም ይቀጥላል። ታዲያ ምን ማድረግ ይቻላል የሚለውን ስንመለከት ግልጽነትን መጠየቅ እንችላለን። ለአፍሪካ ቋንቋዎች ኤአይ የሚገነቡ የሀገር ውስጥ ቴክኖሎጂ ስራዎችን መደገፍ እንችላለን። እናም ከሁሉም በላይ ደግሞ ለስራችን ዲጂታል አሻራ ንቁ መሆን እንችላለን። በቁጣ የሚሞላን ቪዲዮ ላይክ ባደረገ ቁጥር ማሽኑ ሁል ጊዜ እንድትቆጣ እያደረገ እንደሚያስቀጥል ማሰቡ ተገቢ ነው።
በመጨረሻም አልጎሪዝሙ የኛ ነጸብራቅ ነው። የተሻለ ነገር እንዲያንጸባርቅ የምናደርግበት ጊዜው አሁን ነው። ውድ የማለዳ ቤተሰቦቻችን ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። ቻናላችንን ሰብስክራይብ፣ ቪዲዮን ላይክ በማድረግ ለቤተሰቦቻችሁ ለወዳጅ ዘመዶቻችሁ እንድታዳርሱ እያለን በቀጣይ መረጃ እስከምንገናኝ በያላችሁበት የዓለም ዳርቻ ላይ ሰላም ቆዩልን።